አንዳንድ ነገር ሳናስበው በዝምታ ነው የሚመጡት። አባታችንን ቀና ብለን ስናየው እንደ ድሮ ከምናውቀው በላይ ሽበት ይኖሩበታል። እናታችንን ስናያት ደግሞ ድሮ ከምትደክመው በላይ አሁን በፍጥነት እየደከማት ይሆናል እና ምናልባት ለአንድ ሰከንድ ወይም ለአንዲት ቅጽበት ጭንቅላታችን ውስጥ ድንገት ያልተዘጋጀንበት ጥያቄ ይመጣል። ወላጆቻችን እኮ እያረጁ ነው ማለት እንጀምራለን። ህፃናቶች እያለን ወላጆቻችን ዝም ብለው ተራሱ አይመስሉን ነበር። ምን አለፋ የማይጠፉ ዘላለማዊ ፍጡር ነበር ይመስሉ። መቆም ሲያቅተን ያነሱናል። ከምንፈራው ነገር ሁሉ ፊት ለፊት ቆመው ይጠብቁናል። ለሁሉም ነገር መልስ አላቸው። ወይ ደግሞ ሁልጊዜ መልስ ለመስጠት ምን ያህል እንደደከሙ ጨርሶ ስለማናስብ እንዲሁ ይመስለን ነበር። ጊዜ በጣም ነው የሚገርመው። በአንድ ፍጥነት አይሄድም። ህፃናቶች ሆነን እንዲያልፍ ስንጠብቆ ተቆጥቶ አለፈ። አድገን ደግሞ አንድ ቀን አይናችን ስንከፍት ምናልባት ሳናውቀው ሙሉ ሰዓቱ ሲሮጥ እንደነበር እንረዳለን። ይሄ ደግሞ ምናልባት አንዳንዴ በሚያሳፍሩና በትናንሽ ነገሮች ለሆነ ልናስተውለው እንችላለን። አባታችን ደረጃ ሲወጣ ቀስ እያለ ሊሆን ይችላል፣ ግን የደከመ አይመስልም። እናታችን ደግሞ በፊት የነገረችንን ታሪክ መልሳ ትነግረናለች፣ ግን የነገረችን አይመስላትም። ምናልባት አውቀዋለሁ ብለህ ልቧን መስበር አትፈልግም ይሆናል። ሳትጠይቃት ጠዋት የምታፈላው ቡና አሁን አንዳንዴ ሳይፈላ ይቀራል። ማንም ግን ለምን እንደሆነ አይጠይቅም። ድምጻቸው ያው ነው፣ ግን ከስሩ የሆነ የተቀየረ ነገር አለ እና መላ ህይወትህን ደግፎ የያዘ መሬት መስሎ የታዩ ሰዎች አሁን አንተ እንዳለህበት ሁሉ እርግጠኛ ባልሆነ ነገር ላይ የቆመ ይመስላሉ። የልጅነት ዘመናችንን የምንጨርሰው ከቤት መውጣት በመጓጓት ላይ ነው። ከዛ ደግሞ ጊዜው ይደርስና እንወጣለን። ህይወትም በራሷ ጉዳይ ታሯሩጠናለች። ስራ፣ ቤት ኪራይ፣ ትምህርት፣ ትራፊክ መጨናነቅ፣ በኋላ መልሳለሁ የምትላቸው ቴክስቶች፣ በኋላ እንገናኛለን የምንላቸው ጓደኞች። በእነዚህ ሁሉ ውካታ ውስጥ ግን ወላጆቻችን የእኛን ፍቃድ ሳይጠይቁ ወይም አመቺ ጊዜ ሳይጠብቁ በራሳቸው ጊዜ ማርጀታቸውን ይቀጥላሉ። የስልክ ጥሪዎች ከመቅረታቸው በፊት ያጥራሉ። ጉብኝቶች ሙሉ በሙሉ ከመቆማቸው በፊት ዝም ብሎ ደርሰው መመለሻ ይሆናሉ። ማንም ይሄንን አይፈልጉም። ነገር ግን በዝምታ የሚሰበር የሚደረገውም ይሆናል። ጣታችንን እየቀሰርን ከህይወታቸው መራቅ የጀመርኩት በዚህ ቀን ነው የምንልበት አንድም የታወቀ ቀን የለንም። አሁን በሆነ ቦታ ላይ ግን ስልክህ ጠረጴዛ ላይ ተደፍቶ ተቀምጦ የእነሱም እንደዛ ተቀምጦ ሊሆን ይችላል። ሁለታችሁም ግን በእናንተ መካከል ያለውን ርቀት ለማጥበብ የሚያስፈልጋችሁ የ5 ሰከንድ እንቅስቃሴ ብቻ ነው። ምናልባት ማደግ አንተ ራስህ ማርጀትህን ማወቅህ ላይሆን ይችላል። ምናልባት አንተ ለማደግ ተጠድፈህ ልታስተውላቸው ባልቻልካቸው በዚያ ሁሉ ጊዜ ውስጥ እነሱ እያረጁ እንደነበር መረዳት ሳይሆን አይቀርም። አመሰግናለሁ።